ሰላም የተከበራችሁ ውድ የቻናላችን ተከታዮች፣ ይህ ከሀገር ውስጥ እስከ ዓለም አቀፍ ድረስ ያሉ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ነው። ዛሬ መረጃ ሰዓታችን ከ39 ሚሊዮን ብር በላይ ለእድሳት የተመደበለት ስታዲየም የጥራቱ ጉዳይ በስፖርት ቤተሰቡ ዘንድ ቅሬታ ስለመፍጠሩ፣ ከ2.47 ቢሊዮን ብር ወደ 19 ቢሊዮን ብር ያደገው ስታዲየም ግንባታና የኢትዮጵያ ብሔራዊ ቡድን የገጠመው ችግር የሚሉትን ጨምሮ ሌሎች መረጃዎችንም ይዘናል። አብራችሁን ቆዩ። ከ39 ሚሊዮን ብር በላይ ለእድሳት ወጪ የተመደበለት ስታዲየም የጥራቱ ጉዳይ በስፖርት ቤተሰቡ ዘንድ ቅሬታ ፈጠረ። ስታዲየሙ ለመጀመሪያ ጊዜ የተገነባው እንደ አውሮፓውያን አቆጣጠር በ1940 በኢትዮጵያ አቆጣጠር ደግሞ በ1933 ዓመተ ምህረት አካባቢ ነበር። በ1960ዎቹ መጀመሪያ ላይ በተለይም እንደ አውሮፓውያን አቆጣጠር በ1962 ለሶስተኛው የአፍሪካ ዋንጫ ማስተናገጃነት አገልግሎት እንዲሰጥ በማሰብ ትልቅ የማስፋፊያና የማሻሻያ ግንባታ ተደርጎለትም ነበር። ይህ ታሪካዊ ስታዲየም የተገነባውና የተመረቀው በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ሲሆን የግንባታውን ሐሳብ የጠነሰሱትና በፊት አውራሪነት የመሩት ደግሞ ታዋቂው ወታደራዊ መሪ ጀነራል ሙሉጌታ ቡሊ እንደነበሩ ታሪክ ይነግረናል። በወቅቱ ስታዲየሙ በወንበር ደረጃ ሙሉ በሙሉ የተደለደለ ባይሆንም እንኳን ጠቅላላ ተመልካች የመያዝ አቅሙ ግን ከ35,000 እስከ 40,000 ሰዎችን ማስተናገድ የሚችል ነበር። ይህ የኢትዮጵያ የስፖርት ታሪክ ምልክት የሆነው ስታዲየም በ1967 ዓመተ ምህረት በሀገሪቱ ውስጥ በተደረገው የፖለቲካ ለውጥ ምክንያት ደርግ ስልጣን ከያዘ በኋላ ከንጉሳዊ ስርዓቱ ጋር የተያያዘ ስያሜ ያላቸውን የቦታና የተቋማት ስያሜዎችን በቀየረበት ወቅት መጠሪያውን ከቀዳማዊ ኃይለ ሥላሴ ስታዲየም ወደ አዲስ አበባ ስታዲየም በሚል ስያሜ ቀይሮት እስካሁን ድረስ በዚሁ ስም እየተጠራ ይገኛል። በዘመኑ ከአፍሪካ ዘመናዊ ስታዲየሞች መካከል አንዱ የነበረው አዲስ አበባ ስታዲየም በጊዜ ሂደት እየተዳከመ ሄዶ በቅርብ ዓመታት ውስጥ በካፍና በፊፋ እገዳ ተጥሎበት ስለነበረ በቀድሞ የባህልና ስፖርት ሚኒስትር አቶ ቀጀላ መርዳሳ መሪነት ዓለም አቀፍ መስፈርቱን እንዲያሟላ በማሰብ በከፍተኛ ወጪ ሰፊ የእድሳት ሥራ ተከናውኖለትም ነበር። በጊዜው ስታዲየሙን ለማደስ ለመጀመሪያው ምዕራፍ የውል ስምምነት ሲፈረም ከ39 ሚሊዮን ብር በላይ የተመደበለት ቢሆንም በሂደት የቪአይፒ ክፍል፣ የመጫወቻ ሜዳው ሳር፣ የተጫዋቾች መልበሻ ክፍልና የሩጫ ትራኩን ጨምሮ አጠቃላይ እድሳቱን ሙሉ በሙሉ አጠናቆ ለአገልግሎት ለማብቃት በመቶዎች የሚቆጠሩ ተጨማሪ ሚሊዮን ብሮች ወጪ ተደርጎበትም ነበር። በወቅቱ ሚኒስቴር መስሪያ ቤቱ ለሕዝብ ተወካዮች ምክር ቤት የአዲስ አበባ ስታዲየም የእድሳት ስራን በተመለከተ 100% በሚል ደረጃ ተጠናቆ የኢትዮጵያ ፕሪሚየር ሊግ እና የብሔራዊ ቡድን ጨዋታዎችን ለማስተናገድ ዝግጁ ነው የሚል ሪፖርትም ማቅረቡም ይታወሳል። የኢትዮጵያ ብሔራዊ ቡድን ወይም ዋሊያዎቹ የአዲስ አበባና የባህር ዳር ስታዲየሞች በካፍና በፊፋ በመታገዳቸው የተነሳ ለዓመታት ጨዋታዎቹን በሰው ሀገር ለመጫወት የተገደደ ሲሆን ይህ በስደት ሜዳ መጫወት በቡድኑ ውጤት በገንዘብና በደጋፊ ስነ ልቦና ላይ ከፍተኛ ተጽዕኖ ማሳደሩ የሚዘነጋ አይደለም። ዋሊያዎቹ ከ2022 እንደ አውሮፓውያን አቆጣጠር ጀምሮ እስከ ቅርብ ጊዜ ድረስ ከ10 በላይ ይፋዊ የሜዳ ላይ ጨዋታቸውን በስደት ሀገር ሜዳ ላይ ተጫውተዋል። ቡድኑ የዓለም ዋንጫና የአፍሪካ ዋንጫ ማጣሪያዎችን ለማድረግ ወደ ተለያዩ ሀገራት ሲጓዝ የሞሮኮ ካዛብላንካና ማራኬሽ ሜዳዎች የኢትዮጵያ ዋነኛ ጊዜያዊ የስደት ሜዳ ሆነው አገልግለዋል። ሞሮኮ የኢትዮጵያን ጨዋታዎች በምታስተናግድበት ወቅት የኢትዮጵያ ብሔራዊ ቡድን ከተጠቀመባቸውና በካፍ ዕውቅና ካላቸው ስታዲየሞች መካከል በካዛብላንካ የሚገኘው መሐመድ አምስተኛ ስታዲየም አንዱ የነበረ ሲሆን ይህ ስታዲየም በሞሮኮ ከሚገኙ ትልቅና ታዋቂ ስታዲየሞች መካከል ቀዳሚው ነው። ስታዲየሙ ከ45,000 በላይ ተመልካቾችን የመያዝ አቅም ያለው ሲሆን በሞሮኮ ውስጥ የካዛብላንካ ታዋቂ የሆኑት
ራጃ ካዛብላንካና ዋይዳድ ካዛብላንካ ክለቦች የሜዳ ጨዋታቸውን የሚያደርጉበት ስታዲየምም ነው። ሌላኛው በማራካሽ የሚገኘው ስታዲየም ማራኬሽ ስታዲየም ሲሆን ይህ ስታዲየም እንደ አውሮፓውያን አቆጣጠር በ2011 የተመረቀ ዘመናዊ ስታዲየም ነው። ከ45000 በላይ ሰዎችን የማስተናገድ አቅምም አለው። በህንፃ ቅርጹና በዘመናዊነቱ የሚታወቀው ማራኬሽ ስታዲየም የኢትዮጵያ ብሔራዊ ቡድን የዓለም ዋንጫና የአፍሪካ ዋንጫ ማጣሪያ የሜዳ ላይ ጨዋታዎቹን በስደት ሜዳ ላይ ሲያደርግ በተደጋጋሚ ጨዋታዎቹ እንዲከናወኑበት ፍቃድ የተሰጠው ስታዲየምም ነበር። ብሔራዊ ቡድናችን ከግብጽ ጋር እንደ አውሮፓውያን አቆጣጠር በ2023 የአፍሪካ ዋንጫ ማጣሪያ የታሪካዊው 2-0 ድል የተመዘገበው ማላዊ ላይ ቢሆንም የፊፋ ማጣሪያዎች ግን ሞሮኮ ላይ ተካሂደዋል። ብሔራዊ ቡድኑ ከጊኒ ጋር እንደ አውሮፓውያን አቆጣጠር የ2023 የአፍሪካ ዋንጫ ማጣሪያ ጨዋታውን በተመሳሳይ ከቡርኪና ፋሶና ጅቡቲ ጋር እንደ አውሮፓውያን አቆጣጠር ለ2026 ዓለም ዋንጫ ማጣሪያ በሜዳው ላይ ማድረግ ይገባው የነበረውን ጨዋታዎች ሁሉ ያደረገው ሞሮኮ ላይ ነበር። የሜዳ ባይተዋር የሆኑት ዋሊያዎቹ ከማላዊ ጋር የሜዳ ጨዋታቸውን እዚያው ማላዊ ላይ የተጫወቱበት አጋጣሚም እንደነበረ አይዘነጋም። ብሔራዊ ቡድናችን በሀገሩና በደጋፊው ፊት መጫወት ባለመቻሉ በርካታ ከባድ ፈተናዎች ሲገጥሙት ተስተውሏል። በእግር ኳስ ጨዋታ በራስ ሜዳ መጫወትና የደጋፊ ጩኸት ለባለሜዳው ቡድን እንደ 12ኛ ተጫዋች ተደርጎ ይቆጠራል። ዋሊያዎቹ ይህንን እድል በመነጠቃቸው የተነሳ ተጋጣሚ ቡድኖች ያለምንም ጫና ይጫወቱባቸውና ያሸንፏቸው ነበር። ይህ ተደጋጋሚ ሽንፈት ያመጣው መዘዝ ደግሞ ከዋንጫ ማጣሪያዎች ውጪ እንዲሆኑ ትልቅ ምክንያት ሆኗል። የኢትዮጵያ እግር ኳስ ፌዴሬሽንም ለስታዲየም ኪራይ፣ ለሆቴል፣ ለላቀ ትራንስፖርትና ለልዑካን ቡድን አበል በሚሊዮኖች የሚቆጠር የውጪ ምንዛሪ ለማውጣት ተገዷል። ብሔራዊ ቡድኑ ጨዋታውን በአገር ውስጥ አከናውኖ ቢሆን ኖሮ ሊገኝ የሚችለው የስታዲየም ትኬት ሽያጭ ገቢም ሙሉ በሙሉ ቀርቷል። ተጫዋቾች ሁልጊዜ በእንግድነት ስሜትና በበረራ ድካም ውስጥ ሆነው ጨዋታዎቹን እንዲያደርጉ አድርጓቸዋል። በሀገራቸው ደጋፊ ፊት የመጫወት ተነሳሽነታቸውም ተጎድቷል። የኢትዮጵያ እግር ኳስ አፍቃሪም የብሔራዊ ቡድኑን ጨዋታ በቴሌቪዥን መስኮት ብቻ ለመመልከት ተገዷል። በቀድሞ የባህልና ስፖርት ሚኒስትር ክቡር አቶ ቀጀላ መርዳሳ አመራር ስር የተካሄደው የአዲስ አበባ ስታዲየም ሁለተኛው ምዕራፍ የእድሳት ሥራ የሳር ተከላውን ጨምሮ በከፍተኛ ሁኔታ የተከናወነው በ2015 ዓ.ም እንደ አውሮፓውያን አቆጣጠር በጁላይ 2023 አካባቢ የነበረ ሲሆን ከ40 ወራት እገዳና ስደት በኋላ ለመጀመሪያ ጊዜ የኢትዮጵያ ብሔራዊ ቡድን መጋቢት 2016 ዓ.ም ከሌሴቶ ብሔራዊ ቡድን ጋር የአቋም መፈተሻ ጨዋታ በዚሁ አዲስ በተተከለው የሳር ሜዳ ላይ አድርገውም ነበር። የኢትዮጵያ ፕሪሚየር ሊግም ለዓመታት በሜዳ እድሳት ምክንያት በሚል ሰበብ ከአዲስ አበባ ውጪ ሲካሄድ ከቆየ በኋላ እድሳቱ መጠናቀቁን ምክንያት በማድረግ የባህልና ስፖርት ሚኒስቴር በ2018 ዓ.ም አጋማሽ ላይ የኢትዮጵያ ፕሪሚየር ሊግ በአዲስ አበባ ስታዲየም እንዲካሄድ ከስፖርት ባለድርሻ አካላት ጋር በኃይሌ ግራንድ ሆቴል ምክክር አድርጎ የፕሪሚየር ሊጉ ጨዋታዎች ወደ አዲስ አበባ ስታዲየም ተመልሰው ሲከናወኑ ቆይተው መጠናቀቃቸውም አይዘነጋም። የአዲስ አበባ ስታዲየም በሚሊዮኖች የሚቆጠር ብር ወጥቶበት አጠቃላይ ስራው ተጠናቋል ከተባለና የፕሪሚየር ሊጉን ጨዋታዎች ማስተናገድ ከጀመረ በኋላ በተለይ በክረምቱ ዝናብ ወቅት የሜዳው ፍሳሽ ማስወገጃና የሳሩ አቀማመጥ ችግር ያለበት መሆኑ በተግባር ሲታይና ሲጋለጥ በስፖርት ቤተሰቡ ዘንድ ከፍተኛ መነጋገሪያና ቁጭትን የፈጠረ አብይ ጉዳይ ሆኖ ሰንብቷል። ስታዲየሙ እድሳት ተደርጎለት ሳሩ ከተተከለ በኋላ መጠነኛ ዝናብ በሚጥልበት ወቅት እንኳ ሜዳው ውሃ በመቋጠር ወደ ረግረግነት የመቀየር ችግርን አሳይቷል። ሜዳው ላይ የተደረገው የአፈር ድልድል ውሃ ወደ ውጭ እንዲፈስ የማያደርግ በመሆኑና
የተመረጠው የአፈር አይነት ውሃ የመያዝ ባህሪ ስላለው ሳሩ ላይ ከፍተኛ የውሃ መቋጠርን ፈጥሯል። የስታዲየሙን የእድሳት ስራ ያከናወኑት አካላት የካፍና የፊፋን መስፈርት እንዲሁም የአዲስ አበባን የክረምት የዝናብ መጠን ያገናዘበ ጥብቅ የኢንጂነሪንግ ቁጥጥር አላደረጉም የሚል ከባድ ትችትም በማህበረሰቡ ዘንድ ሲቀርብባቸው ይደመጣል። የኢትዮጵያ ፕሪሚየር ሊግ ጨዋታዎች በአዲስ አበባ ስታዲየም በሚካሄዱበት ወቅት ዝናብ ሲዘንብ ሜዳው ሙሉ በሙሉ በውሃ በመጥለቅለቁ ምክንያት ጨዋታዎች በፌዴሬሽኑ እና በዳኞች ውሳኔ በተደጋጋሚ እንዲቋረጡ ከመደረጋቸውም ባሻገር ለሌላ ቀንና ወደ ሌላ ሜዳ እንዲዘዋወሩ የሚያደርግ አስከፊ ሁኔታም በርካታ ጊዜ ተፈጥሯል። በሚሊዮን የሚቆጠር የህዝብና የሀገር ሀብት ፈሶበት የተሰራ ሜዳ እንዴት በ5 ደቂቃ ዝናብ ወደ ኩሬነት ይቀየራል የሚል ጥያቄም በስፋት እየተነሳ ይገኛል። ማህበረሰቡ የተደረገውን እድሳት የይስሙላና የጥራት ቁጥጥር የሌለው በማለት በጽኑ ኮንኖታል። የስፖርት ጋዜጠኞችና የሜዳ ግንባታ ባለሙያዎች እንደሚናገሩት ችግሩ የላይኛው ሳር ላይ ሳይሆን ከሳሩ በታች ያለው ምህንድስና ላይ በመሆኑ ሜዳው እንደገና ተቆፍሮ አዲስ የፍሳሽ መስመር ካልተዘረጋለት በስተቀር ችግሩ ዘላቂ መፍትሄ እንደማያገኝም ይናገራሉ። አሁን ላይ የአዲስ አበባ ስታዲየም ጉዳይ የመንግስትንና የባህልና ስፖርት ሚኒስቴርን ትኩረት የሳበ ሲሆን ስራውን የሰሩት ተቋራጮች ተጠያቂ እንዲሆኑና ሜዳው በድጋሚ የቴክኒክ ማስተካከያ እንዲደረግለት የስፖርት ቤተሰቡ ጥያቄ ሆኖ ቀጥሏል። በሌላ በኩል ከአዲስ አበባ ስታዲየም ባሻገር በቀድሞ የባህልና ስፖርት ሚኒስትር አቶ ቀጀላ መርዳሳ አመራር በነበሩበት ወቅት በከፍተኛ የበጀት ጭማሪው ውዝግብ ያስነሳው በቦሌ ክፍለ ከተማ እየተገነባ ያለው የአደይ አበባ ብሔራዊ ስታዲየም ፕሮጀክት ነው። የዚህ ግዙፍ ስታዲየም የመጀመሪያ ምዕራፍ ግንባታ በ2.47 ቢሊዮን ብር እንዲሁም የሁለተኛው ምዕራፍ ግንባታ በ5.57 ቢሊዮን ብር በጀት ተጀምሮ የነበረ ሲሆን የስታዲየሙን የግንባታ ስራ ይዞ የነበረው የቻይናው ተቋራጭ ድርጅት ግን በኮቪድ-19ና በወቅቱ በነበረው የዋጋ ንረት ምክንያት የዋጋ ማስተካከያ በመጠየቁ የተነሳ የገንዘብ መጠኑ በፍጥነት አሻቅቦ ወደ 19 ቢሊዮን ብር ደርሶ እንደነበረም ይታወሳል። የቀድሞ የባህልና ስፖርት ሚኒስትር አቶ ቀጀላ መርዳሳ ለፓርላማ በሰጡት ማብራሪያ ተቋራጩ የጠየቀው የዋጋ ማስተካከያ እጅግ በጣም የተጋነነና ከመንግስት አቅም በላይ በመሆኑ ምክንያት ውሉ በይፋ እንዲቋረጥ ተደርጓል ማለታቸው የሚታወስ ነው። በኋላ ላይም መንግስት ለስታዲየሙ ሁለተኛ ምዕራፍ ግንባታ 147 ሚሊዮን ዶላር ወደ 18.6 ቢሊዮን የኢትዮጵያ ብር አካባቢ አጠቃላይ በጀት የመደበለት ሲሆን ከዚህ ውስጥ 57 ሚሊዮን ዶላሩ ከተባበሩት አረብ ኤሚሬትስ መንግስት ድጋፍ የተገኘ ነው። ገንዘቡም በቀጥታ ለቁሳቁስ አቅራቢዎች እንዲከፈል ተደርጓል። የመጀመሪያው ምዕራፍ ሙሉ በሙሉ የተጠናቀቀው የአደይ አበባ ስታዲየም ሁለተኛውና የመጨረሻው ምዕራፍ ግንባታ በአዲስ መልክ በከፍተኛ ፍጥነት እየተከናወነ ይገኛል። በአሁኑ ወቅት የጣሪያ ማልበስና የወንበር መቅጠም ስራዎች እንዲሁም ከስታዲየሙ ጋር የሚያገናኘው የቦሌ ሜጋ ኮሪደር ልማት መንገድ ግንባታ በከፍተኛ ጥራትና ፍጥነት እየተሰራ ይገኛል። የአደይ አበባ ስታዲየም በ2019 ዓመተ ምህረት እንደ አውሮፓውያን አቆጣጠር በ2027 ሙሉ በሙሉ ተጠናቆ ለአገልግሎት ክፍት ይሆናል ተብሎ ይጠበቃል።